ያለው ሰሜሳሎ ፋኒሳይድ ይባላል። ዋና አስተዳደር ዛሬ ተስፋ እንድትከል በሚል መርሃ ግብር በአገር አቀፍ ደረጃ ከ800 ሚሊዮን ችግኝ ይተከላል። እኛም በዚህ መነሻ በዚህ ዓመት 6.2 ሚሊዮን ችግኝ እየተከልን ያለበት አለ። ከዚህ ውስጥ የፍራፍሬ መኖ እና ሌሎች የምግብ ዛፎች እየተከልን ነው። በዛሬው ቀን አጠቃላይ እንደወረዳችን ከ100 ሺህ በላይ ችግኞች ይተከላሉ ማለት ነው። ስለዚህ አሁን ያለበት ቦታ ላይ ያው ሻሞሮ ዳገት ላይ ነው ያለው። አጠቃላይ ወረዳዊ ችግኝ እያደረገ ያለበት ሁኔታ አለ። በተደጋጋሚ ያው የዚህ የአረንጓዴ አሻራ ከተጀመረ በኋላ በጣም ብዙ ስራዎችን ሰራበት ሁኔታ አለ። እዚህኛም በጣም ብዙ ለውጥ መጥቷል። የአፈር መሸርሸርን ዳገት የማልማት የአረንጓዴ አሻራ ለትውልድ የማስረከብና የአካባቢ የአየር ንብረትን የመከላከል ስራዎች ላይ ብዙ ስራዎች የሰሩበት ነው። ይህን በለሙ ቦታዎች እነዚህ ያለማናቸው ቦታዎች ላይ ለወጣቱ ስራ ዕድል የመፍጠር የንብ የማር መንደር የመፍጠር ምቹ ሁኔታ እየሰራ ያለበት ሁኔታ አለ። ከዛ ባለፈ ግን አንዱ ትልቁ ዋና ዓላማው የሀይቁ የስልጤ ሀይቅ በጣም ትልቅ ሀይቅ ነው። ይህን ከደለል የመከላከልና የአካባቢውን የማልማት አካባቢውን ለኢንቨስትመንትና ለቱሪዝም ምቹ እንዲሆን የማድረግ ስራ እየሰራ ነው። በዛ መነሻ የሀይቁን ከመከላከል ጋር ተያይዞ ቢያንስ በሚበሉ ዛፎች ላይ ወደ 74 ሄክታር ማሳ ላይ ሙዝ የተከለበትና ዙሪያው የፍራፍሬ ሌሎች የፍራፍሬ ሰብል ዛፎች እየተከሉ ያለበት ሁኔታ አለ። ትልቁ እንትኑ ከዚህ ፊት በሰራናቸው ቦታዎች በጣም ውጤታማ እየሆነ ያለበት ሁኔታ አለ። ዛሬም ከ100 ሺህ በላይ ችግኞች የሚተከሉበትና ሊጸድቁ የሚችሉበት መንገድ እየሰራው ከተከልን በኋላም ጭምር አርሶ አደሩ በየአካባቢው ያለው የተከለውን ችግኝ እንዲከባከብ የማድረግ ጥበቃ የመስጠት እንደራሱ የማየት ስራዎች እየሰሩ ያለበት ሁኔታ አለ። ትልቅ ውጤቱን ተመዝግቧል።